ጦርነቱ በድጋሚ ተጀምሮ ይሆን? በሁመራ ምንድነው የተፈጠረው? አሁን በተሰማ ሰበር መረጃ በሁመራ አቅጣጫ የነበረው ውጥረት ወደ ግጭትም አምርቷል። በሁመራ ሸረሪ መስመር በሀገር መከላከያ ሰራዊት ላይ ጥቃት የሰነዘረው የህወሓት አርሚ 15 ሜካናይዝድ ኃይል ወይንም ኮር 153 ሙሉ በሙሉ መደምሰሱ ነው የተነገረው። መረጃዎች እንደሚያመላክቱት ከሆነ ከአርሚ 70 ጋር ተቀላቅሎ የገባው የሱዳን እግረኛ ወታደርም እንዲሁ ከባድ ምትም አርፎበታል። በሌላ በኩል ተተኳሽ የጫኑ ከባባድ መኪኖች ላይ በደረሰ ጥቃት በፈነዳው ከፍተኛ ፍንዳታ በአርሚ 70 እና በአርሚ 15 እግረኞች ሰራዊት ላይ ከፍተኛ ሰብአዊ ኪሳራ መድረሱም ተዘግቧል። ይህ መረጃ ጦርነቱ በድጋሚ ማገርሸቱን ያሳያል ወይንስ የድንገተኛ ግጭት ውጤት ነው? ሰበር መረጃ ተሰምቷል። ስርዓት ብልጽግናን ኤርትራን ትግራይን ንምውራር ሰራዊት መንቀሳቀስ ጀመረልሁ በሚል የትግራይ ክልል የግልና የመንግስት ሚዲያዎች ላይ ህወሓት ጦርነት መጀመሩን ይፋዊ መግለጫ እየሰጡ ይገኛሉ። የትግራይ ክልል በርካታ ተባሉ የሚዲያ አውታሮች ዛሬ መረጃውን እንደሰጡት ከሆነ በሱዳን ድንበር አካባቢ ላይ በመንግስት ኃይሎች ላይ የህወሓት ታጣቂዎች ተኩስ መክፈታቸውን ይፋ መግለጫ እየሰጠ ይገኛል። የኢትዮጵያ መከላከያ ሰራዊትም ወደ ድንበር አካባቢና እንዲሁም ደግሞ ወደ ትግራይ አካባቢ ላይ አሁን ላይ እንቅስቃሴ መጀመሩን ይፋዊ መግለጫዎች ከተሰጡበት ጊዜ ጀምሮ በርካታ ሁኔታ ላይ እየታየ ይገኛል። ህወሓት እንደፎከረውና እንዲሁም ደግሞ እንደዛተው አሁንም ጦርነት ውስጥ ማስገባቱና የፌዴራል መንግስትን የሰላም አማራጮችን ወደ ኋላ በመተው በድጋሚ ጦርነት መጀመሩ ይፋ ሆኗል። ይህን ተከትሎ እንግዲህ በትግራይ ክልልና በሰሜናዊ የሀገራችን ክፍሎች ላይ ዳግም የተኩስ አቁም ስምምነትና የፕሪቶሪያ ሰላም ስምምነት እንዲፈጸምና እንዲተገበር መንግስት የበኩሉና የድርሻውን የሃይማኖት አባቶችና የሀገር ሽማግሌዎች የለመኑትና እንዲሁም ደግሞ ጸሎት ያደረጉበትን ነገር ሁሉ ችላ በማለት በትግራይ ክልልና አዋሳኝ አካባቢዎች ላይ ከባድ የተባለ እንግዲህ ጥቃትና እንዲሁም ደግሞ ተኩስ መክፈቱን ህወሓት አሳውቋል። የትግራይ ክልል የሚዲያ አማራጮችና የግልም ሆነ የመንግስት ሚዲያዎች አሁን ላይ ባወጡት መረጃ መሰረት ስርዓት ብልጽግና ኤርትራን ትግራይን ንምውራር ሰራዊት መንቀሳቀስ ጀምረልሁ በሚል ሰፊ ዘገባቸውን ይዘው እየወጡ ይገኛሉ። ይህ ነገር ከመንግስት ሚዲያዎችም ሆነ እንዲሁም ደግሞ ከመንግስት አካል ላይ እውነት መሆኑ የተረጋገጠ ነገር ባይሆንም በትግራይ ክልል ግን እየተናፈሰ ያለው ነገር እስካሁን ድረስ ተጨባጭና እንዲሁም ደግሞ ማስረጃ መንግስት ይሉንታ አልሰጠበትም። ሆኖም ግን የትግራይ ክልል ሰራዊት ሚዲያዎችና እንዲሁም ደግሞ የህወሓት ሚዲያዎች እንደተናገሩት ከሆነ ግን ህወሓት አሁንም ጦር መክፈቱና እንዲሁም ደግሞ ተኩሱን ልውውጥ እያደረገ መሆኑ ሰምቷል። ከማን የሚለው ነገር በግልጽ እስካሁን ድረስ እንዲህ ነው ብሎ ባይናገርም በሱዳን ድንበር አካባቢ ግን ሰፊ የተባለ እንግዲህ ተኩስ ልውውጦችን እያደረገና እየታገለ ይገኛል ተብሏል። ማንን ድሜቱ ጋር እየታገለነ ከማጋ እየታገለ መሆኑ ግን እስካሁን ድረስ የት ዘገባ እስከተጠናከረበት ጊዜ ድረስ ይፋዊ ባወጣም ግን ከመንግስት ኃይሎች እንደሆነ ግን ተጠርጥሯል። ህወሓት አሁንም ቢሆን የሀገራችን ሰላምና ደህንነት እንዲጠበቅ ከበኩሉን አስተዋጽኦ እንዲያደርግና የፕሪቶሪያው ሰላም ስምምነት እንዲከበር የተፈናቀሉ ዜጎችም ወደ ቀያቸው እንዲመለሱ የትግራይ ህዝብም ለአንዴና ለመጨረሻ ጊዜ ማልቀሱን ትዶ ወደ ልማቱ እንዲመለስና ሰላሙን እንዲያገኝ ወደ ስደት የሚወጡ ወጣቶችም ትምህርታቸውንና የወደፊት ተስፋቸውን በድጋሚ እንዲያለመልሙ የተለያዩ ጥረቶች ቢደረግም ህወሓት ግን አሁንም አሻፈረኝ ብለዋል። እንግዲህ ከበስተጀርባው የተማመናቸው እነ ኤርትራና እንዲሁም ደግሞ ግብጽ እንደሆነ ይገመታል። ሆኖም ግን እነሱ የኋላ ኋላ ጦርነቱ እየከፋ ሲሄድ ወጥተውትና ብቻውን ተተውት እንደሚሸሹ ገባው አልገባው እሱ ጉዳዩ አይደለም። ነገር ግን በሰሜኑ የሀገራችን ክፍል የሚገኙ ዜጎችም አሁን እዚህ ጉዳይ ላይ በርካታ የተባሉ አስተያየቶችን እየሰጡ ይገኛሉ። ጦርነት አይጠቅምም። ጦርነት ደም ማፍሰስ እንጂ ሰው መግደል እንጂ ሌላ አይነት ፋይዳ የለውም። ሰላም ይቅደም። ሰላም ለሁሉም ነገር ወሳኝ ነው። ህዝባችንም አይቸገር፣ አይሙት፣ አይቀጠፍ። ስለዚህ ወደ ጠረጴዛ ዙሪያ ላይ ነው የሚለው ጥሪ ለሁለቱም ወገን አልሰራ። ዛሬ ሐምሌ 5 ቀን 2018 ዓ.ም ከማለዳው 11 ሰዓት ከ45 ጀምሮ በኢትዮ ሱዳን ድንበር አቅራቢያ መጠነ ሰፊ ውጊያ መከፈቱ ተሰምቷል። ከበረት እስከ ሽረሪና ባሉ የአካባቢው ስፍራዎችም የእግረኛና የሜካናይዝ ከባድ መሳሪያዎች ድምጽ በስፋት እየተሰማ ይገኛልም ተብሏል። አውራምባ ታይምስ እና አንድ አፍታ ሚዲያ እንደዘገቡት ከሆነ ውጊያው የተቀሰቀሰው በኢትዮጵያ ሰራዊትና በአካባቢው ይንቀሳቀሳል በተባለው የትግራይ ኃይል አርሚ 70 ክፍሎች መካከል ነው። ዛሬ ንጋት ላይ የተቀሰቀሰውና አሁንም የቀጠለው ይህ ከባድ ውጊያ ወደ ሌሎች ግንባሮችም ሊስፋፋ ይችላል የሚል ከባድ ስጋት መኖሩን እነዚህ ምንጮች ጨምረው ገልጸዋል። በአሜሪካ ፍርድ ቤት የጉዲፈቻ አባቱን በከሰሰው ኢትዮጵያዊ ወጣት ጉዳይ እህቱ ሊዲያን ጨምሮ ሌሎች እህቶቹ ተናገሩ። He really wanted that blood bond with his siblings, and you know, I was adopted with 2 other siblings as well, but he was not, so for him that was just the big push.
እከታተፋቸዋለሁ እያለ በቢላዋ ይዝትብን ነበር ብለዋል። የዚህ አነጋጋሪ ጉዳይ መጨረሻ አላበቃም። ዝርዝሩን እንደሚከተለው አቀርባለሁ። እስከ መጨረሻው ተከታተሉት። You can't call someone's bluff when you find weapons after they've threatened to chop a sibling up. የቀድሞ የኬንታኪ ገዢ ማት ቤቨን የቤተሰብ ምስቅልቅል በአደባባይ ፈንድቷል። ልጃችንን አልጣለውም በቢላዋ ይዝትብን ነበር ሲሉም የቀድሞዋ የግዛቱ ቀዳማዊት እመቤት ተናግረዋል። የቀድሞ የኬንታኪ ገዢ ማት ቤቨን እና የቀድሞዋ ቀዳማዊት እመቤት ግሌና ቤቪን በከፍተኛ ፍቺና የቤተሰብ ውዝግብ ውስጥ ባሉበት በአሁኑ ወቅት በጉዲፈቻ ከኢትዮጵያ ወስደው ያሳደጉት ልጃቸው ጆና ቤቨን ወላጆቼ በታዳጊነት ጃማይካ ውስጥ ጥለውኝ ኮብልለዋል በሚል ያቀረበውን ክስ ማቅረባችን ይታወቃል። ፍርድ ቤቱ የገንዘብ መግለጫ አላቀረቡም በሚል በገዢው ማት ቤቨን ላይ የ60 ቀናት እስራት ከፈረደባቸው በኋላ የቀድሞዋ ቀዳማዊት እመቤት ግሌና ቤቪን እና የጆና እህቶች ዝምታቸውን ሰብረው አለን የሚሉትን እውነታ ለማስረዳት ሞክረዋል። When everything blew up in Jamaica, we were shocked. የቀድሞዋ ቀዳማዊት እመቤት ግሌና ቤቪን ለፋክስ 56 በሰጡት ልዩ ቃለ ምልልስ ልጃቸው ጆናን ፈጽሞ እንዳልበደሉትና እንዳልጣሉት ገልጻለች። ይልቁንም ጆና ገና በታዳጊነቱ ከፍተኛ የአእምሮ ቀውስ ማለትም ድምፆችን የመስማት ችግር ይገጥመው እንደነበር በኋላም ወደ እጽ መጠጥና ከፍተኛ ብጥብጥ ውስጥ እንደገባ አብራርታለች። It's easy to sit back and judge if you've never walked through it, but when you're in it and it's so overwhelming and so surreal and you're exhausted because you don't sleep because they've threatened something and so ጆናን ከልባችን እንወደው ነበር፣ ነገር ግን ቀስ በቀስ የገዛ ልጃችንን መፍራት ጀመርን የምትለው ግሌና እሱን ለመርዳት ከፍተኛ ጥረት አድርገው ጥራቱን ያረጋገጡትን በጃማይካ የሚገኝ የወጣቶች ማገገሚያ ተቋም ውስጥ አስገብተውት እንደነበር ተናግራለች። and so you're up with them all night. People just don't understand when you love a child and they're struggling. You want the best for them, but you don't always make the right decisions, and you'll regret it the rest of your life. የጆና እህቶች የሆኑት ማኬንዚና ከኢትዮጵያ የሄደችው ሊዲያ በበኩላቸው በቤታቸው ውስጥ የነበረውን አስፈሪ ድባብ ይፋ አድርገዋል። ማኬንዚ እንደገለጸችው ጆና በመኝታ ክፍሉ ጠረጴዛና በፍራሽ ስር በርካታ ቢላዎችን ይደብቅ ነበር። In his bedside table, under the mattress, there were several instances where he did physically harm some of the siblings. So at some point, you just have to, you can't call someone's bluff when you find weapons after they've threatened to chop a sibling up. እሱ ከእህትና ወንድሞቹ ጋር የደም ትስስር እንዲኖረው በጣም ይፈልግ ነበር። እኔና ሌሎች ሁለት እህትና ወንድሞቼም በጉዲፈቻ ነው የመጣ ነው። እሱ ግን ብቻውን ነበር። ስለዚህ ለሱ ያ ትልቅ ጫና ነበር። እህትና ወንድሞቹን በአካል የጎዳባቸው አጋጣሚዎች ነበሩ። ከታተፋቸዋለሁ ብሎ ከዛተ በኋላ በቤት ውስጥ ቢላዎችን ስታገኝ ነገሩን ዝም ብለህ ልታየው አችልም። የማስባቸው ሌሎች ልጆች ስለነበሩኝ እሱን ወደ ቤት መመለስ የማይቻል ምርጫ ነበር ስትል እናት ግሌና በከባድ ሐዘን አስረድታለች። Looking for a placement for him. Between the assaults and the death threats and things like that, we couldn't bring him back into the house. I had other kids to think about. ከኢትዮጵያ በጉዲፈቻ 4 ህጻናትን የወሰደውና ያሳደገው ታዋቂው የአሜሪካ ገዢ ቤተሰብ የጆና ዓላማው የቀድሞውን ገዢ በአደባባይ ማዋረድ ነው ይላል። አሁን እድሜው 19 የደረሰው ጆና ተቋሙ ከተዘጋ በኋላ ወላጆቼም ጥለውኝ ሄደዋል በሚል የኋላ ታሪክ ቀለብና የትምህርት ክፍያ እንዲሰጠው የጠየቀ ይገኛል። ግሌና ቤቪን ግን ለልጇ ጠበቆች የገንዘብና የጠበቃ ክፍያ ማቅረብ ይፈልጉ እንደነበር ገልጻም ጥያቄው ውድቅ መደረጉ ከበስተጀርባው ሌላ የፖለቲካ ሴራ እንዳለው ጠቁማለች። ምንም እንኳን የህግ ውዝግቡና የክስ ናዳው ቢቀጥልም የቤቢን ቤተሰቦች አሁንም ለጆና ያላቸው ፍቅር እንዳልተቀየረና እሱ ዝግጁ ሆኖ በሚመለስበት ጊዜ ቤታቸው ሁልጊዜ ክፍት መሆኑ
መሆኑን በሰንሰለት የታሰረው የፍቅር መልእክታቸውን አስተላልፈዋል። የበርካቶችን ልብ የነካው የማርከስ ራሽፎርድ ንግግር። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ስላደረገው መመለስ የተናገረው ንግግር የብዙዎችን ቀልብ ስቧል። ለማንቸስተር ዩናይትድ የመጨረሻ ጨዋታዬን ተጫውቼ አብቅቼ ይሆን እያልኩ ራሴን ስጠይቅ ወራትን አሳልፍ ያለው ይህንን ማሰብ ብቻ በህይወቴ ከገጠሙኝ ትችቶች ሁሉ በላይ ልቤን ክፉኛ ያደማው ነበር። የሌሎች ክለቦች ማሊያ ለብሼ ሜዳ ላይ ወጥቻለሁ። ሆኖም ግን አንዳቸውም እንደ ገዛ ቤቴ ሞቅታን አልሰጡኝም ነበር። ወደ ሌላ ክለብ መልበሻ ክፍል እርምጄን ባቀናው ቁጥር የውስጤ አንዱ አካል አሁንም ድረስ በግድግዳው ላይ የዩናይትድ አርማ ለማየት ይመኝ ነበር ሲል አስተውቋልም። የባርሴሎናው ምዕራፍ እንደተጠናቀቀ ለወኪሌ እንዲህ አልኩት፣ ወደ ማንቸስተር ዩናይትድ መመለስ የማይቻል ከሆነ እዚሁ ውጭ ሀገር እንድቆይ አድርገኝ፣ ከዩናይትድ ውጪ ሌላ የፕሪሚየር ሊግ ክለብ ስም እንዳታነሳብኝ አልኩት። ማይክል ካሪክ መቼም ቢሆን ከህሊና የማይጠፋ አንድ ቃል ነገረኝ። እሱም ማርከስ የምትመለሰው ሰዎች ስላንተ ያላቸው አመለካከት ስህተት መሆኑን ለማረጋገጥ አይሆን፣ ይልቁንም የምትመለሰው ትክክለኛው ማንነት ማን እንደሆነ ለራስን ለማስታወስ ይሁን አለኝ። ይህ ንግግሩ የልቤ በር ነው ያንኳኳው፣ ያ ቃል ለእኔ ከበቂ በላይ ነበር ሲል ተደምጧል። ውበት ሲለካ በኤልሳቤት ነው ለካ የተባለላት ውቢቷና አዲሷ ሞዴላችንን እዚህ ደረጃ ላይ እንድደርስ ላደረጋችሁ በሙሉ ታላቅ ክብር ይገባቸዋል። እስኪ ስማቸውን እየጻፋችሁ ምስጋናችሁን አቅርቡላቸው። የኤልሳቤጥ ደስታ ጉዞ የጽናት የክብርና እንዲሁም ደግሞ የማይደበዝዝ የኢትዮጵያ ውበት አስደናቂ ታሪክ ነው። በተፈጥሮ ውብ ቆዳዋ በልዩ ግርማ ሞገሷና እንዲሁም ደግሞ በራስ መተማመኗ ኤልሳቤጥ የአዲሱ ትውልድ የኢትዮጵያ ሞዴሎችን በኩራት ተወከለለች ተብሎ ይጠበቃል። በአረብ ሀገር የሚኖሩ እህቶቻችንን ታላቅ ሰብአዊነትና ፍቅር የሚያሳይ የብዙዎችን ልብ የነካና ያስለቀሰ ቪዲዮ በስደት ረጅም ዓመታት አብራቸው የነበረችው ኢትዮጵያዊት እህታችን ኮንትራቷን ጨርሳ ወደ ሀገሯ ስትመለስ ሕፃናቱና ወላጆቻቸው መለያየቱን መቋቋም አቅቷቸው ሲያነቡ ይታያሉ። ሕፃናቱ ያደጉት በሷ እጅ በመሆኑ እንደ ሁለተኛ እናታቸው አድርገው ነው የሚያዩት። ወላጆችም አብረው ማልቀሳቸው እህታችን በቤታቸው ውስጥ የነበራትን መልካም ስነ ምግባር፣ ታማኝነትና የታየችበትን የፍቅር ልክ በግልጽ ያሳያል። ይህ አጋጣሚ በስደት የሚኖሩ እህቶቻችን ልጆች በስራ መመሪያ ብቻ ሳይሆን በእናትነታዊ ፍቅር ሞልተው እንደሚያሳድጉ ማረጋገጫ ነው። የገንዘብ ኮንትራት ሊያልቅ ይችላል። በፍቅር የተገነባ የሰው ልጅ ግንኙነት ግን በልብ ውስጥ ታትሞ ይኖራል። ሙሉም ቪዲዮ ከነድምጹ በዚህ የቴሌግራም ቻናሌ ወይም ባዮ ላይ ባለው ሊንክ ማግኘት ትችላላችሁ። በስደት ለሚኖሩና በእናትነት ፍቅር ልጆችን ለሚያሳድጉ እህቶቻችን ምን መልእክት አላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ጊዜ። በ10 ሺዎች የሚቆጠሩ የሞሮኮ ስደተኞች እንግዲህ እንደምትመለከቷቸው በአሁን ሰዓት ላይ ወደ ስፔን ሰብረው በመግባት እንግዲህ ስፔን ውስጥ ነው የሚገኙት። በ10 ሺዎች የሚቆጠሩ ስላችሁ ደግሞ 60 ሺህ ቱ ቢ ኤግዛክት 60 ሺህ በላይ የሚሆኑ ዜጎች በዛሬው ዕለት እንግዲህ ከሞሮኮ ወደ ስፔን ገብተዋል። ወይ ደግሞ በህገወጥ መንገድ እንደምትመለከቷቸው ኬዮስ እየፈጠሩ ነው የሚገኙት። በሞሮኮና በስፔን መካከል የምትገኘው እቺ ጋፕ ነች የምታዩት ማለት ነው። እቺ ክፍተት ብቻ ነች። ወደ 24 ኪሎ ሜትር አካባቢ የምትሆን ክፍተት ነች። ከዚህም በተጨማሪ ደግሞ ከሞሮኮ ድንበር አቅራቢያ የምትገኘው እቺኛዋ ከተማ ሲዩታ የምትባለው ፕሮቪንስ ወይ ደግሞ ሲዩታ የምትባለው እቺኛዋ ከተማም የስፔን ወይ ደግሞ የስፔን ክልል ነች። በስፔን ክልል ውስጥ የምትገኝ። ስለዚህ ሞሮኮያኑ ከዛ ከሀገራቸው እንግዲህ በማቋረጥ እዚህኛው ክልል ውስጥ ነው የገቡት። ተሻገር ወደዚህ አይደለም፣ ወደዚህኛው ክልል ውስጥ ነው የገቡት። የቻሉት ደግሞ 24 ኪሎ ሜትሩን በዋና በማቋረጥ እንደምትመለከቱት ሰልፊ ስቲካቸውን ይዘው ውሃ ውስጥ እየዋኙ እንግዲህ ወደ ስፔን እየገሰገሱ የነበረ ቪዲዮአቸውን ፖስት አድርገዋል። ከዚህም በተጨማሪ ብስክሌቱን ወይ ደግሞ የሳይክሉን ሳይቀር ይዞ የመጣ አንድም ስደተኛ ተስተውሎ ነበር። እነዚህ ከ60 ሺህ በላይ የሚሆኑ ሞሮኮያን ወጣቶች እንግዲህ በአሁን ሰዓት ላይ በስፔን ክልል ውስጥ ገብተው የነበረ ቢሆንም ከ37500 በላይ የሚሆኑትን ወደ ሀገራቸው መልሰናል በማለት እንግዲህ የስፔን ገቨርንመንት ወይ ደግሞ የስፔን መንግስት አሳውቋል። ቪዲዮቹን ለምታዩት ወይ ደግሞ ቪዲዮቹን ስታዩት ከፊልም ላይ የወጣ ሲን ነው እንጂ የሚመስለው የምርም በአካል እየተፈጠረ ያለ ነገር አይመስልም። በሺዎች የሚቆጠሩ በብዛት አጥር እየዘለሉ አጥር እየሰበሩ ከዚህም በተጨማሪ እየዋኙ ከመኪና ላይ እየወረዱ ብቻ አጥለቅልቋት ነበር ያቺ ሲዩታ የምትባለው ቦታ ማለት ነው። ከዚህ ጋር በተያያዘ እንግዲህ ጣሊያን በሼንገን ቪዛ ወይ ደግሞ ሼንገን ቪዛ ያላቸው በስፔን በኩል ሊመጡ የሚችሉ ዜጎችን እንዳገደች ተናግራለች። እንግዲህ ስፔን ከገባችሁ በኋላ በስፔንና በጣሊያን መካከል ያለውን የሼንገን ስምምነት አቋርጣለች። ይህ ማለት እንደ
እንዴት ነው እንግዲህ በስፔን ውስጥ የገባ ሸንገን ቪዛ ይዞ ስፔን ውስጥ የገባ ሰው እንግዲህ ወደ ጣሊያን ቢሄድ ምንም አይባልም ነበር። ግን ከዚህ በኋላ ሌላ ቪዛ ያስፈልጋቸዋል። ሸንገን ዲል ሁሉ አቋርጣለች። እንግዲህ በዓለም ላይ ከታዩና በጣም በብዛት የህዝብ ፍልሰት ከታየባቸው ሞመንቶች መካከል አንደኛው ነበር። ሌሊቱን ሰበር የሚባል ዜና ተሰምቷል። ይህም እንግዲህ አሜሪካና እስራኤል አንድ ላይ በመሆን ከእንደገና ኢራን ላይ በኢራን ውስጥ በሚገኙ ኢንፍራስትራክቸሮች ላይ ከባድ የሆነ ጥቃት ሊሰነዝሩ እንደመከሩና ውሳኔ እንደተላለፈ ተነግሯል። ታዲያ በትናንትናው ዕለት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የነበሩት ካምፕ ዴቪድ ነው። ከዛም እንግዲህ የካቢኔ ስብሰባቸውን ካረጉ በኋላ እንዲሁም በተጨማሪ ደግሞ የእስራኤሉ ጠቅላይ ሚኒስትር አሜሪካ መተው ከአሜሪካኑ ፕሬዝዳንት ጋር ማቅረብ የነበረባቸውን የተለያዩ መረጃዎችን ካቀረቡና እናም የተለያዩ ምክክሮችን ካረጉ በኋላ ይህ ውሳኔ ተላልፏል ተብሏል። ነገር ግን ስራ ላይ አልዋለም። ሆኖም ግን ይህ ነገር ይሆናል ተብሎ የሚታሰበው በሳምንቱ መጨረሻ ነው ተብሏል። ይህም እንግዲህ ዛሬ ወይም ነገ ወይም ከሰዓታት በኋላ ሊሆን ይችላል ማለት ነው። ማለትም ያው የስቶክ ማርኬቱ ሳይከፈት በፊት ማለት ነው። ኢራንም ሊደረግባት የታሰበው ማለትም በአሜሪካና በእስራኤል ኢራን ላይ ሊሰነዘር የታሰበውን እቅድ እንዳወቀች ተናግራ ይህንን ጥቃት አሜሪካና እስራኤል አንድ ላይ በመሆን የሚያደርጉት ከሆነ እስራኤልና እንዲሁም በአረብ ሀገራት የሚገኙ የተለያዩ ሀገራት ውስጥ የሚገኙ አሜሪካን ቤዞች እንዲሁም ሀገራቱ ከባድ የሆነ ችግር ውስጥ እንደሚገቡ ኢራንም ተናግራለች። እሷም ጥቃት እንደመሰነዘር እንግዲህ ያናገረች ትገኛለች። ፔንታጎንም አሜሪካና እስራኤል አንድ ላይ በመሆን ከእንደገና ኢራን ላይ ሊወስዱት ስላሰቡት ጥቃት ተጠይቆ ነበር። ነገር ግን ይህንን ጥያቄ ከመመለስም ሆነ ከማብራራት ፔንታጎን ተቆጥቧል። በኢራንና በአሜሪካ እንዲሁም በእስራኤል መካከል ያለው ጦርነት 6 ወር ሞልቶታል። አሁንም እንግዲህ እንደ አዲስ ደግሞ ሌላ ሀገራትን አካቶ ከእንደገና እስራኤልን አካቶ ሊመለስ ነው ተብሏል። ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ሀበሻ ሰምቷል። መንሱር በተጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ ጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዘሀበሻ ነግረዋል።